ደህና ነሽ የኔ ልጅ? ምንድነው ማነሽ? ጋሼ ስላገኘው እኮ በጣም ደስ ብሎኝ ነው። ማለት እናንተን ያልፈለኩበት ጊዜ እኮ አልነበረም። ደግሞ ሰፈራችሁ በጣም ስለተለዋወጠ ምንም ነገር ማግኘት አልቻልኩም። ማነሽ ግን አንቺ? ለምንድነው በዚህ ልክ የፈለግሽ? ቅርታ ምናልባት ከሰው ጋር ተመሳስዬብሽ ነው። እሌኒ ነኝ እኮ ጋሼ። ረሱኝ እንዴ? ደግሞ እኮ እኔ ሳላፈላለጋችሁ የቀረሁበት ቀን የለም። እሌኒ እኔ አሁንም ቢሆን አላወኩሽ። ግድ የለሽም። እስቲ በደንብ ከሰው ጋር ተመሳስዬብሽ ነው። ጋሼ በፍጹም አልተመሳሰልክብኝም። እስቲ እንደውም አንተ በደንብ ይኝ እንዴ። እሌኒ አሁን እኔ ጋሼ መልክ ጠፍቶብህ ነው አይደለ? እንዴት ነሽ? ደህና ነኝ ጋሼ። አንተ እንዴት ነህ? ከስንት ጊዜ በኋላ ተገናኘን አይደል? ቆይ የት ጠፍተሽ ነው? እንደዛ ስንት ነገር አውርተን ስንት ነገር አቅደን እንደ ቤተሰብ ሆነን ስናበቃ እዚህ ነኝ ሳትይ የት ነው የጠፋሽው? አይ ጋሼ እኔም እኮ መጥፋቴ አስቤበት አይደለም። ያው የተፈጠረው ነገር አንገቴን ቢያስደፋኝ ቢያሳፍረኝ ነው እንጂ። እና ምንስ ቢያጋጥምሽ እንዴት እንዲሁ ዝም ብለሽ ትሸሻለሽ? ቤተሰብ ሆነን አለምዬ ራሱ እኮ ምን ሆና ነው የጠፋችሁ ስትል ነበር። አዎ ጋሼ እሱማ ግን ደግሞ አፈርኩኝ። ናሆምም ቢሆን በዛ ነገር ሲርቀኝ ማየት አልቻልኩም። ደግሞ እሱንም በእንደዚህ አይነት ነገር አንገቱን ማስደፋት አልፈለግኩም። አልገባኝም። ቆይ ናሆም ያውቅ ነበረ ለምን እንደራቅሽው? አዎ። እኛ ግን ስንጠይቀው የት እንደሄድሽ እንደማያውቅና ምክንያቱንም እንደማያውቅ ነበር የነገረን። ይንገራችሁ አይንገራችሁ እንኳን አላውቅም ጋሼ፣ ግን ደግሞ በጥቂቱም ቢሆን እሱ ያውቃል። በሰዓቱ መፈጠር የሌለበት ነገር ስለተፈጠረ ነው እኔም አንገቴን ደፍቼ የጠፋሁት። ምንድን ነው የተፈጠረው? አይ ጋሼ እንኳን ያኔ አሁንም ቢሆን የተፈጠረውን ነገር ለመናገር በጣም ያሳፍራል። እኔም ደግሞ ቢሆን ናሆምን የሚጎዳ ምንም ነገር ማድረግ አልፈልግም። አሁንም ቢሆን ጋሼ እስኪ ንገሪኝሽ ምንድን ነው? ያው ጋሼ ያኔ ናሆምና እኔ በፍቅር ክንፍ ብለን በስተት አልጋ ላይ ወደቅን። ከዛ ያው ልጅ ተፈጠረ። ምን? እና ቆይ ከዛስ? ከዛማ ጋሼ ለናሆም ልነግረው ብዬ ግን ደግሞ በወሬ መሀል በዚህ ሰዓት ልጅ እንደማይፈልግና ለልጅ ዝግጁ እንዳልሆነ ሰማው። ከዛም ያው ምናልባት ልጁን አስወርጁ ካለኝ እንዳልጠላው ብዬ ፈራው። ቆይ እና ገና ለገና ይሄን ይለኛል በሚል ምክንያት ለምን ተውሹ? እንዴት እንደሚወድሽ ታውቂ ነበር አይደለም? እሱማ ጋሼ ይወደኛል፣ ግን ደግሞ እኔን እንደሚወደኝ እንጂ በእኛ ስጠት የተፈጠረውን ልጅ እንደሚወድ እኮ በምንም እርግጠኛ መሆን አልችልም። እሺ ከዛስ ምን ሆነ ንገሪ። በዛ ሰዓት ምንም እንኳን እናት በሆን ቢያስፈራኝም ልጆኔ አሻንጉሊት አዝዬ ልጄ ብዬ እንዳላልኩኝ ዛሬ የእውነት ሲሰጠኝ ልጅ ለምን ልግደለው? ለምን ስገለዋለሁ ብዬ ላስብ እና አሁን ልጅ አለን ነው የምትይኝ ወይስ? አዎ ጋሼ እኔ ናሆምን ህይወት ላለመረበሽ ብዬ ብቻዬን ልጄን ሳሳድግ በጣም ዳገት ሆኖብኛል። አሁን ደግሞ እንደምታውቀው የኑሮ ውድነቱ በጣም በዝቷል ጋሼ። እኔ ተርቤም ተጠምቼም ልጄን እያሳደግኩት ነበር። አሁን ግን በጣም ከአቅሜ በላይ ሆኖብኛል። እሺ ለናሆሜ ነግረሽዋል ስለዚህ ጉዳይ? አይ ጋሼ ቆይ በሰላም ሆኖ ወጣ የቀረችው አንዴ እንኳን ስልኩን ብታነሹ ምን አለበት ነው? እሺ አሁን የት ሄዳ ነው ይባላል? ቆይ ሰው እንዴት በወጣበት ያድራል? ለነገሩ ሰኒ ጋር ነበረ ሄዳለሁ ያለች። ስለዚህ ሰኒ ጋር ልደውል። ሄሎ ሰኒ እንዴት ነሽ? ደህና ነኝ። እንዴት ነው? እየተረጋጋሽ ነው? አዎ አሁንማ ተረጋጋሁ እኮ። ምን አማራጭ አለኝ ከመረጋጋት ውጭ? ህይወት እንደሆነ መቀጠሏን አላቆምም ብላለች። ይመሻል ይነጋል። ስለዚህ መጠንከር ነው የሚሻለው። አዎ እንደዚህ ስትረጋጊ ነው የሚያምርብሽ። ደግሞ እኮ ሲጀመር ሁሉም ነገር ሲፈጠር የሚስተካከል አይመስለንም። ግን ጊዜ ሁሉም ጌታ ነው። ቀስ እያለ መስተካከሉ አይቀርም። ልክ ነሽ። እንግዲህ ጊዜ እስከሚፈታው መጠበቅ ነው። እኔ የምልሽ ግን ሰንዬ ኒና አንቺ ጋር መጣለች እንዴ ትላንት? ኧረ አልመጣችም። ምን ልታረግ ትመጣለች? ሲጀመር አላየኋትም። ሲቀጥል ደግሞ እኔ ጋር እንዴት ብቻዋን ትመጣለች እንዴ? ምን ሆነሻል ሰኒ? ተረጋጊ እንጂ ብዙ ነገር እያወራሽ እኮ ነው። እዚህ እኮ ምግብ እየሰራሁኝ ድስት አቃጠለኝ። ለዛ ነው ብዙ ነገር ቀባጠርኩ መሰለኝ። እኔማ እኮ ትላንትና በወጣችበት ብታድር ቢጨንቀኝ ነው። በዛ ላይ ደግሞ እግሯን ወድቃ ተሰብራ በጣም አሟታል። እንደዚህ ሆነ የት ሄደች ብዬ ነው።
እንዴ? እና እኔ ጋር ምን ታደርጋለች? አላቅም፣ ግን ያው ምናልባት ከክብሮም ጋር የተፈጠረውን ነገር ለማጣራት አንቺ ጋር ከመጣች ብዬ ነው። ያው ኒናን ወሬ ላይ ታውቂያት የለም? ኧረ አልመጣችም። ሲጀመር እኮ እኔ ምንም አልነግራትም። ቆሎዋን ገፍፌ እንደምልካት ስለምታውቅ ለመምጣት አትደፍርም። እሱስ ልክ ነሽ። ወይኔ እና ታዲያ እሺ የት ሄደች ይባላል? እኔ ምን አውቃለሁ ብለሽ ነው? ቆይ አንዴ መልሼ ልደውል። ምግቡ እንዳያር። ሄሎ ሄሎ፣ ሰኒ ምን አለበት አንዴ እንኳን ስልኳን ብታነሳው። እንዴ ክብሮም የለም እንዴ? ወደዚህ የገባ መስሎኝ ነበር እኮ። ኧረ አልመጣም። ስቀሰቅሰው እኮ እምቢ አለኝ። አሁን እኮ ቀስቅሼው ነበረ። ወደዚህ የገባ መስሎኝ ነበር። ቁርስ እንበላለን ብያል ነበር። እንዴት ሄደ? አልመጣም። ይልቅ ኒና እኮ ትላንትና እንደወጣች አልተመለሰችም። የት ሄዳ ነው? ደውይላታ። የት እንደሄደች አላውቅም። ስደውልላትም ደግሞ ስልኳ አይነሳም። አሁን ኒናን አተሻት ነው? ይህን የሆነ ድሮ የምታውቀውን ሰውዬ አግኝታ በሸነና እያለች ነው የሚሆን። አታስቢ፣ ትመጣለች። አዎ እንደዛ ይሆናል እንጂ መቼም ያን ያክል አሟት የትም አትሄድም። ኧረ አትጨነቂ። ይልቅ እኔ ክብሮም ግቢ ውስጥ ካለ አልፈልገው። አዎ ኒና ዘመደ ብዙ ናት። በወጣችበት መቅረት አመሏ ነው። ኧረ እኔ ምግቤ ላቀራርብ እንዴ። ወንድምዬ ምንድን ነው እዚህ ብቻ አንተ ከዚህ የተቀመጥከው? ምንም አየር ለቀበል ብዬ እኮ ነው። በዛውም የአዋፋቱን ዝማሬ ልስማ ብዬ ነው። በፊት ግን እኮ እዚህ የምትቀመጠው ጨረቃዋን ለማየት ነበር። ደግሞ የአዋፋቱን ዝማሬ ለመስማት በጊዜ መነሳቱ አይሻልም ነበር? ጠዋትን ቻርጅ ስተነሳው ነው ትዝ ይልሃል። በፊት እዚህ ጋር ጽናትን ጨረቃ ሳይቻት ልንገባ ስንል ተናደ ውስጥ ገብተህ ስተኛ እንዴት እረሳዋለሁ? እንደውም እንዳልተኛ አውቃለሁ። ሰው ከነ ጫማ አይተኛም ስትለኝ ተነስቼ ጫሜን አውልቄ ተመልሼ አይተኛ። ደስ የሚሉ ነገሮች ነበሩ። በጣም ብዙ ትዝታዎች ነበሩ። አዎ ዛሬ አባዬን በህልሜ አይቼው ነበር። ከቻልክ መቃብር ቦታ ወስደኝ እርሜን ባወጣ ደስ ይለኛል። አባዬ በጣም ጥሩ ሰው ነበር። በተለይ ለእኔ በጣም መልካም ሰው ነበር። ባገኘሁት ቁጥር ሁሌ ደስ ብሎኝ ነው የማወራው። ይገርማል። አባዬ ብዬ ሳልጠግበው ድንገት ያልጠበኩት አደጋ መጣና ተነጠቁኝ። እሺ እወስድሃለሁ። ምናልባት ቢቆየልን ኑሮ ህይወት እንደዚህ ስትከብድና ነገሮች ሲጨልሙብን እሱ ነበር ሞጫውን የሚያሳየን። ታውቃለህ፣ በምድር ላይ ብዙ አባቶች አሉ። አባዬ ግን በጣም ይለያል። የእሱ ፍቅር፣ ትህትናው፣ አስተሳሰቡ፣ ምክሩ ብቻ ምን ብዬ ልንገርህ። እኔ ግን ለእሱ መልካም ልጅ አልሆንኩለትም ነበር። ተው እንጂ ክብሮሜ፣ እንደዚህ አትበል። አባ ምን ያህል እንደሚኮራብህ እኮ አንተም ታውቃለህ። የአባትነት ፍቅሩን እየፈለግ የእኛም ቤተሰብ ላለመውጠጥ ብለህ ዝም ማለትህን ምን ያህል እንደሚያኮራው አላውቅም። ግን በቃ አሁን ብቸኝነት አፍጥጦ ሊወጣኝ መጣ። ህይወት አንዳንዴ ስትታገልክ ማሸነፊያ መንገዶችን በሙሉ ዘግታ ብቻዋን ልታሸንፍና ልትረታ ፈልጋ ብቻ ነው። ተው እንጂ ክብሮሜ፣ እኔ ወንድምህ አለሁልህ አይደል እንዴ? ደግሞ እህታችንም አለች። በደህና ጊዜ አሰባስቦ እንሄደው። እሱም አዎ አስቧል። ሳያስተዋውቀን ቢሆን ኖሮ ሁላችንም በየፊናችን ተበትነን እንቀር ነበር። ህይወት በአጋጣሚም ቢሆን አሰባስባ እንዳድርጋናለች። ስለዚህ ብቸኛ ሆንም ብለን ማማረር የለብንም። እሱም አዎ ያው ነገሮች ሲደራረቡብኝ ብቸኛ እንደሆንኩኝ አሰብኩኝ እንጂ ያው ብቻዬን እንዳልሆንኩ እናንተ እንዳላችሁ በደንብ አውቃለሁ። ክብሮሜ፣ አውቃለሁ እኮ ምን አይነት ሁኔታ ውስጥ እንዳለ። ብዙ ያልተመለሱልህ ጥያቄዎች እንዳሉ ይገባኛል። ግን ደግሞ አሁን እየሆንክ እንዳለው ሆነ ምንም አይነት መፍትሄ አታመጣም። ይኸውልህ መጀመሪያ እውነቱን አምነህ መቀበል መቻል አለብን።
ከዛ በኋላ እውነታውን ወደ መጋፈጥ ትሄዳለህ። ኪራ ህይወት እኮ ነኝ ስትፈትነኝ የመጀመሪያው አይደለም። ግን ደግሞ ሰኒ ከጠበቅኳት በላይ እንደዚህ ፈጠነች። ይሄ ማለት በመካከላችን እውነተኛ ፍቅር አልነበረም ማለት ነው? መቼስ ሰምተሃል። እኛም ስንሰማ ምን ያህል እንደደነገጥን። ግን ደግሞ ምን ማድረግ ይቻላል ክብሮሜ። በቃ አንዴ እሷ ምርጫዋን መርጣለች። ግን እኮ እኔ ነበርኩ ምርጫዋ። እኔ አይደለም ከእሷ ውጭ ላስብ ይቅርና ህልሙም አላማውም የለኝም ነበረ። እሱን ተወውና እዛ ቢዚ ሆኜ በምሰራበት ሀገር ላይ እንኳን ቀንና ማታ እያሰብኳት ነበረ። ስራዬንም ማጓድ ነው። እሺ ቆይ ታዲያ ቢያንስ አንዴ እንኳን እንዴት ልደውልላት አልሞከርክም? አላውቅም። በቃ እሷ እህቷን መርጣ ስለነበረ አንድም ቀን ልታወራኝ አልፈለገችም። እኔ ደግሞ እሷን ስጠብቅ ነበረ። እንዲህ ክብሮሜ፣ ፍቅር ውስጥ እኮ መጠበቅ የሚባል ነገር የለም። በቃ አንተ ለእሷ ስሜት ካለህና ለእሷ ያለህን ስሜት ከፍ ማድረግ የምታስብ ከሆነ የግድ ከእሷ ምንም ነገር ሳትጠብቅ የአንተ ስሜት ላይ ብቻ ነው መስራት ያለብን ነው። ግን ደግሞ እስኪ አስበው እንዴ ኪራ፣ እኔም እኮ ሰው ነኝ። በዛ በተሰበሰበ ህዝብ ሁላ ሰው ፊት ውሻ ስታደርገኝ እንዴት አይከፋኝም? እንዴት ውስጥ አይነካም? እሺ በቃ አሁን ተረጋጋ። አሁን ቁርሳችን እንብላና በኋላ ተረጋግተን እናወራለን። እሺ በቃ ግባ። አንተ መጣ። ኧረ እባክህ አትግደርደር። ይልቅ ና አታስረፍድብኝ። እንግባና ገብተን በልተን እንውጣ። እኔ የምልህ ግን ቆይ ግን ኪያ አንድም ቀን መታ ያላየችኝ በሰላም ነው? እኔ ራሱ ከስራ መመጣበትን ሰዓት እያየህ አይደለም? ሰሞኑን በጣም ስራ በዝቶብን። እሱ ስለ ነገሩ ልክ ነህ። ወይ ካልሆነ በቃ እኔ አንድ ቀን ብቅ ብዬ አያታለሁ። እሱማ በጣም ነው ደስ የሚላት። ይልቅ ና እንግባ፣ አታስረፍድብኝ። ምንድን ነው ትሰማለህ? አንተ የኔ ልጅ ከኔ አብራክ የወጣህ የኔ ልጅ ነህ ወይ? አባ ስለምን እንደምታወራ እኮ አልገባኝም። ስማ፣ እንዴት አንዲት ሴት ወልዳ የምትበላው እስክታጣ ድረስ ዝም ብለህ ታያለህ? ምንድን ነው የምታወራ? አባ ምንም እኮ አልገባኝም። ዝም በል። ትሰማለህ? ቆይ እኛ እናሳድግም ብለናል። ደግሞ እኮ ውሸትህን የሚገርመኝ። አባ የምታወራው ነገር እኮ ምንም እየገባኝ አይደለም። ለምን ግልጽ አታደርግልኝ? ቤት ገብቼ ያላወራሁት ያቺ ምስኪን ምሩ ሰምታ እንዳትጋጩ ብዬ ነው። እነ ወንድ ከምወልድ በቀረብኝ። ቆይ አንተ እህትህ እንደዚህ ብትሆን እንደዚህ ነበር የምትሆነው? አባ ለምንድን ነው ግልጽ አድርገህ የማትነግረኝ? ምንድን ነው ያረካትልኝ? ያቺን አበባ የምትመስል ልጅ አባ። ስለዚህ አንተንም ተጠቀመችብን ማለት ነው? ተረገመች። አንተ ልጅ እጄን እንዳታሳስተው። ቆይ እንዴት ነው በዚህ ልክ ራስ ወዳድ ሆንኩ? አንተ ይኸውልህ አባ፣ እሷ እኮ የኔን ቤት የኔን ትዳር ለመበጥበጥ ቆርጣ የተነሳች ሴት ነች። ትሰማለህ? እንኳን አሁን ቤት በስርተህ ትዳር ይዘህ ይቅርና ያኔም ቢሆን ልጅህን በሆዷ ይዛ ስትንከራተት ነው የከረመችው። አልገባኝም። የማንን ልጅ? ብቻ አንተ ምን ታረክ? አልነገረች? አታውቅም? አንተ ምንም እንዳልተፈጠረ ህይወትህን ቀጠልክ። አንድ ቀን ግን ሆዷ ገፍቶ ብታያት ከማን ያረገሽው ብለህ አፋጠጥካት። አባ በፍጹም ከኔ አላረገዘችም። እመነኛውን። ይሄ ሁሉ ድራማዋን እየሰራችብን ያለችው። አንተ ያደረግከውን ታውቃለህ። ከአንተ ውጭ እኮ ወንድ አታውቅም። አባ ከኔ በፊት ሌላው እንዳታውቅም ማለት እኮ ነው። ከሄድክን በኋላም ከሌላው ወንድ ጋር አልተገናኘችም ማለት አይደል? ይኸውልህ እኔ ሌኒን ጠንቅቄ ነው የማውቃት። እንደ ሌኒ አይነት ሴት ማለት የለቅሶ ቤት ንፍሮ ማለት ናት። ማንም ነው የሚዘግናት። ንግግርህ እንዴት ነው የሚያስጠላው! እውነቷን እኮ ነው። ነገርኩሽ አይደል እንዴ? ይኸውልሽ ሴትዮ አሳመኘኝና የፈለግሽው ነገር አድርጊ ያልኩሽ እኮ። በጣም ይቅርታ። ከዚህ በላይ ማውራት ያለብን አይመስለኝም። መጀመሪያም አምኜሽ ቢሆን ኖሮ በጣም ይቆጨኝ ነበር። እሺ ቆይ ከኔ ምንድን ነው የምትፈልጊው? ምንድን ነው? ከዚህ በላይማ ቤቴን ስታፈርሺው ዝም ብዬሽ አላይሽም። እሺ ምን ሆነሻል? እየጮሽ እኮ ነው። ገና ምን አይተሽ? ከዚህ በላይ ጮሃለሁ። እሺ ተናደሻል እኮ። ምን ሆነሽ ነው? እንዴት አልናደድ? ቆይ እንደ ስቅላ እንደ የምትፈልጊው? ቆይ ምንድን ነው የተፈጠረ ነገር አለ እንዴ? እቺ ለሊናታ ቤቴን ለማፍረስ እኮ ቆርጣ ተነስታለች። እንኳን ማንነቷን ደረስኩበት እንጂ ከዚህ በኋላ ማለቃት። አልገባኝም። ቆይ ምንድን ነው የተፈጠረ ያለው? ምን ብላሽ ነው? ምንም አትለው ነገር አላት። አውቃለሁ ምሩ፣ ነገሩ ይናደዳል። ግን ደግሞ አንቺ እሷ ፊት መሸነፍሽን ማሳየት የለብሽም። አዎ አንቺ እኮ እንዴት እንደምትሆን ስላላየሻት ነው። ገባኝ እኮ። እሷ እኛ ላይ ብልጦን አይደል? እኛም ብልጥ እንሆንባታለን። እኔ እኮ እየፈራሁ ያለሁት የእውነት ከናሆሜ ልጅ ኑሯት ቢሆንስ? ይህ ኑሯችኋ ምንድን ነው ይሄን ያለ አንቺን እያሳሰበሽ ያለው?
ኖራቸው አልኖራቸው አንቺ ህይወት እንደሆነ ይቀጥላል። እንዴ ሀዊ ከሌላ ሴት ልጅ አለው እያልኩሽ እኮ ነው። እንዴት ነው የማያሳስበኝ? አንቺ ደግሞ ራስሽን ማስጨነቅሽን አቁሚ። ከአንቺ በፊት የተፈጠረ ነገር ነው። ስለዚህ አንቺ ህይወትሽን ዝም ብለሽ ቀጥል። ሀዊ ውሃ አምጪልኝ እስኪ ልቤን ጨነቀኝ። እሺ ናሆሚ ሲመጣ ሁሉንም ነገር መነጋገር አለብን። ኒና ምን ሆነሽ ነው? አንቺ ሰኒ በጣም ተመችቶ ልበልሽ እንዴ? አውጡኝ፣ እዚህ ሳጥን ውስጥ ተጨንቄያለሁ። እንዴ እንዴት ብዬ አስወጣሻለሁ? እኔ ነው ደግሞ አፍሽን አስሮሻል ነበር እንዴ? ማን ይፈታሽ? ኡፍ እሱን ተይውና ሽንቴ ሊያመልጠኝ ነው። ወይኔ ዛሬ በቃ ተዋረድኩኝ። ጫፍ ላይ ነው ያለው እኮ። ምን እያደረግሽ ነው? ሽንት ቤት መሄድ አለባት፣ ክፈትላት። እንደዚህ እንድትል መክረሻ ነው። ሲቀጥል ደግሞ አፏን አሰሪያት አልነበር እንዴ? እንዴት አወራች? አሁን ከኔ ጋር መከራከሩን ተክፈትላት። ምንድን ነው አንቺ? እንዲ እሞታለሁ እንዴ? ያኔ እጉር ነው አመለጠኝ። በቃ ምንም ማድረግ አልችልም። ሸን ነው እንዴ? ኒኑ ምን እያደረግሽ ነው? አረ እንዴ እና እኔ ልፈንዳ እንዴ? በተወደደ ኩላሊት እንዲሁም ከዚህ በላይ ቢኖረኝ ጨምረው ነበር። እንደው ጎርፎ ነው በወሰዳችሁ። ወይ አውጡኝ ሰንዬ፣ ሌላኛውን ሳልደግም አውጡኝ። ይሄኛው ውርደቴ ይበቃኛል። አውጡኝ። ወይኔ ኩላሊቴ ወገኝ። ምን ቆመታት አለ? አውጣት እንጂ። በፍጹም አላደርጉም። ወደዚህ ሂጂ። እና እንደዚህ ሆና እንዴት ትሄድልህ? እና እንደዚህ ሆና እንድሸከማ ጠበቀች ነበር እንዴ? ይህን ያህል እኮ አልከብድም። ስታስገባኝ እኮ አንስተኸኝ ነበር። ስለዚህ ና አንሳኝ። ትልቅ ሰው አይደለሽ እንዴ? እንዴት ነው እንደዚህ ልብልሽ የምትበላሹ? እሱም ማወቅ ከፈለግ እና እዚህ ሳጥን ውስጥ አሳድሬ ላውልህ። ከዛ መበላሸት እንዴት እንደሆነ ታየዋለሽ። እዚሁ ነበር ልትሰጣጠው። ወይኔ እጅሽን ልፍታልሽ እና ራስሽ ትሄጃለሽ። እኔ ሰንዬ በእናትሽ ነይ ቶሎ በይ፣ ተጨንቄያለሁ። እኔ ይህንን ነገር አላይ በጣም ዘጊ ነሽ። እሺ ኧረ ተጸየፍክ። እኔ ሰኒ ደግሞ ግማቱ አንቺ። ወይ 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 እግሬን ፍቺኝ። ወይኔ እናቴ እንዴ ሰኒ ምን ነው ራቃልሽ? ወይኔ ደግሞ እኮ እዚሁ ወይኔ ወይ መበላሽ። ግን ምን ነው ሰኒዬ አንቺም ተጸየፍሽኝ እንዴ? እስኪ ዘኔ ወይኔ ተበላሸው። ይሸታል ደግሞ። ይሁን አንቺ ውጤት ነው። ኧረ ወይኔ፣ ኧረ ትልቁም እየመጣ ነው። ሰኒ እንደው ልብስ እስኪ አታስቀምጭበት እንደሆነ ያለው መቼ። ኧረ እኔ አላስገባበትም። ሙሉ ያመጣና ራስሽ ታጽጃታለሽ። በላው መቼም ስልኬን አፈላልጎ ደውሎ እዚህ ድረስ የጠራኝ የለኩስኩት እሳት ደርሶታል ማለት ነው። ሌኒ ተዘጋጂ፣ እሳት ኮርሶልሽ ነው የመጣው። ናሆም እያሳመምከኝ ነው። እያመመሽ ነው? ትሰሚያለሽ? የኔን ህይወት በጥብጠሽ አንቺ በሰላም አትኖሪም። እሺ ናሆም እያሳመም ልቀቀኝ። ልገለኝ ነው እንዴ? አዎ እገልሻለሁ። ተንባሽ ነው የምትይዥው። እንደዚህ ስላደረግሽ ምለቅሽ ነው መስለሽ? አንተ ያመሃል እንዴ? ቆይ ምን አድርጊ ነው የምትለኝ? ልጅ አሳድግ ባልኩ ነው እንደዚህ የምትሆነው? ስለምን አባሽ ልጅ ነው የምታወል እንዴ? ከአንተ የወለድኩት ልጅ ነዋ። አንቺ ማትረቢ
የዛኔ ከኔ የተሻለ ወንድ ያገኘሽ መስሎሽ ነበር አይደል ልጅ? አሁን ግን ልጅሽን አልቀበልሽም ሲልሽ እሺ ይቀበለኛል ነው ብለሽ ይዘሽ እኔ ጋር መጣሽ አይደል? ናሆም አንተ እንደዛ መስሎ ነው እንጂ እኔ እኮ ልጅ እንድታሳድግ ስለማልፈልግ ነው። እለኔ እማምንሽ ነው የሚመስልሽ? ትሰምኛለሽ? አሁን ሰላማዊና ደስታ የተሞላበት ህይወት እየኖርኩ ነው። እሺ ያን ሰላም ደግሞ አደፈርሷል ብለሽ የምታስቢ ከሆነ እገልሻለሁ። እውነት ነው የምልሽ፣ እገልሻለሁ። አሁንም ቢሆን ይሄን የማይረባ ፊትህን እያየሁ የቆምኩት ለልጄ ስል ነው። እሺ ትሰምኛለሽ? የምታወሪው ነገር ካለሽ ከኔ ጋር ማውራት ትችይ ነበር። አባቴ ጋር መሄድ አያስፈልግሽም ነበር። እንደ አጋጣሚ መንገድ ላይ ያገኘኝ። ከዛ ያኔ አንተ ሳታገኘኝ በፊት የነበረውን መልኬንና አሁን ላይ እንደዚህ የጠፋውን መልኬን አይቶት ደነገጠ። ከዛ ሄደሽ ለአባቴ የማይሆን ተረት ነገርሽው አይደል? እኔ ባልነግረው ራሱ እኮ መልኬ ይናገራል። ሲጀመር እኔ በስንት ስርዓት ላናግርህ ሞክሬ ነበር። አንተ ራስህ የገፋኝ እና ያቺ ማትረባ ሚስትህ። ትሰምኛለሽ? አንቺ ማትረባ ስለ ሚስቴ አንድም መጥፎ ቃል ልትናገር አልፈቅድልሽም። እሺ መቼም ሳጥን ውስጥ ደብድባ እንዳስቀመጠችኝ ለአባትህ መናገር ነበረብኝ መሰለኝ አይደለ? ቆይ ሄደሽ የምታወሪው ነገር ሁሉ የሚያምንሽ ነው የሚመስልሽ? ትሰምኛለሽ? ምሩ አንድ ነገር አደረገችኝ ብለሽ ያወራሽ ቀን አባቴ ላይ ያለሽን እምነት የምታጭው ምንድን ነው የሚያስገለፍትሽ? ስማ አይደለም እንኳን ያቺ ማትረባ ሚስትህ ይቅርና አንተ ላይ ያለውንም እምነት ጭምር ነው እሺ ናድኩት። ለማንኛውም በደንብ አስብበት። ትሰምኛለሽ? ተመልሰሽ ወደ እኔ ህይወት የመጣሽው በእኔ እጅ ለመጥፋት ነው ያለበት። እገልሻለሁ። ናሆም አይደለም። ብታይ በጣም ድክም ብሎኝ ነበር። በቃ ገላገልከኝ። ድሮ ምግብ መስራትን እንደ መዝናኛ ነበር የምታየው። አሁን ሳይሽ ግን ሰለቸሽ መሰለኝ። አይ ክብሮሜ አይደለም እና ማብሰል ማረስ ሲበዛ ይመር የለ እንዴ? ልክ ነሽ እኮ ግን ደግሞ ይሄ የዕለት ዕለት ኑሯችን ነው። መቼም ሳንበላ መኖር አንችልም አይደል? እሱማ ልክ ነህ። ግን እንዳንተ አይነቱን የሚያግዛትን ባል ያገባች ሴት ናት። እሷ መቼም አይሰለቻትም። ከዚህ ንግግርሽ ወንድሜ መስራት እንዳለበት እንዲለምድ ማድረግ እንዳለብኝ ተረዳሁ። አይ ሰርቶ ማብላት ውስጥ ቀርቶብኝ እንደው የሰራውለትን እሺ ብሎኝ ቢበላ ምን አለበት? እሱ እኮ ከውጭ ነው የሚበላው እንጂ እዚህ ተረጋግቶ አይበላልኝም። ያው ሰሞኑን ስራ በዝቶበት እንደሆነ ነግሮኝ ነበረ። መቼም ደግሞ አንቺን ጠፍቶሽ አይደለም አይደል? እና ስራ በዛብኝ ብሎ ጸሐፊ ቀጥሮ የለ እንዴ? መቼም እሱ ራሴ ካልሰራው የሚለው ነገር ስላለበት ነው። ራሱ ያልሰራው ነገር መቼም ቢሆን ውስጡ ነው ያደረገው። እንዴ ጽናት፣ አንቺ እኮ እንደዚህ ማለት የለብሽም። እስኪ አስቢው፣ ከስራ ደክሞት ሲመጣ አንቺ ደግሞ ጊዜ እንዳልሰጠሽ ስትነግሪው ምንም ያስብ ይመስልሻል? እኔም እኮ መጨቃጨቁን ፈልጌ አይደለም፣ ግን እሱ ምንም ሊረዳኝ አልቻለም። ዝም ባልኩባቸው ጊዜያቶች ለእኔ ሳይሆን ለስራው ነው ትኩረት እየሰጠኝ ነበሩ። ሴት ልጅ ብልሃተኛ ነች። ቤቷን ማሞቅም ማቀዝቀዝም ትችልበታለች። ስለዚህ በብልጠት ተጠቀሚና ጊዜ እንዳልሰጠሽ በብልሃት አስረጁ። እኔ እኮ አልጨቃጨቅም። ሲጀመር የሚጨቃጨቅ ማንነት እንዳልፈጠረብኝ አንተም ታውቃለህ። ያው ትንሽ እች ልጅ በመሀል ገብታ አጋጨችን እንጂ። ምን አይነት ልጅ ናት? ማለቴ በእናንተ ትዳር መሀል ገብታ እስከ ማጋጨት ደረጃ ያደረሰቻችሁ? ኪራ አዲስ ቀጠራት ያልኩህ ጸሐፊው ናት። እና ብታይ በቃ በጣም ቀልቃላ ናት። የሆነች ሰው አይን ውስጥ የምትገባ አይነት ልጅ ናት። እንዴ እና ታዲያ ይሄ እንዴት ለጸባችሁ መልስ ይሆናል? እንዴት አይሆንም ብለህ ነው? ልጅቷ እኮ ከማንም ጋር መግባባት ትችላለች። የሞተ እንኳን ቀስቅሳ ታዋራለች። እና እቺ ልጅ አሁን ከኪራዬ ጋር ተግባብታ። ትዳር እኮ በመተማመን ላይ ካልተገነባ ባህር ላይ እንዳለ ካፒቴን እንደሌለው መርከብ ማለት ነው። የመጣው ማዕበል ሁሉ ወደ ፈለገው ቦታ ነው የሚወስደው። አንቺ ደግሞ ብልሃተኛ ነሽ። ስለዚህ በጣም ተጠንቀቂበት። አየሽ፣ ትንሽ ምላጭ ሀገር ትላጭ አይደለም የሚባለው። ስለዚህ በእያንዳንዱ አካሄድሽ ላይ ብስለትን ተጠቀሚ። ኧረ እሱስ እንደው ከጠየከኝ የቀር ልንገርህ ብዬ ነው እንጂ ይህንን ነገር እንኳን አልፈነዋል። ያው ግን የተወሰነ ቅራስ ብሎኛል። ደግሞ አንቺን ቅር ካለሽ ወንድሜ እንዲክስሽ አደርጋለሁ። እሱ እንኳን ያን ያህል አያስፈልግም። ባይሆን ምን እየሰራ ነው? ቆንጆ ክሽን ያለ ድንች ልሰራ አስቤ እኮ ነው። እሺ በቃ ቅመማ ቅመም ከፈለክ እዛኛው ውስጥ አለልሽ። ኮሰረት አለ። እሺ እስኪ ይህንን ወጥ ለመስራት ምን ምን ተጠቀምሽ? ብዙ ነገር። ለምሳሌ ኮሰረት። ኮሰረት ምን ያስቃል? አይ ምንም። ክብሮም 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 የት ሄደህ ነው? የትም አልሄድኩም። መጣሁ።
መቼም ሰኒን አስታውሷት ነው የሚሆነው። አይ ምን ይሻለዋል እንደው መቼስ አሁን በዚህ ሁኔታው ምግብ አይሰራም። ራሴው ልስራው እንጂ ወይ ክብሮሜ። አሁን መቀመጫሽ ተዘርቶልሻል። ነይ ግቢ። ምን መቀመጫሽ ትለኛለህ? እስር ቤትሽ አትለኝም? ጥሎብኝ የሚለፈለፍ ሰው አይመችኝ። ተነሽ ነይ ግቢ። ውይ ይገርማል። መርሲ ማይ ብታይ እንዳንተ አይነት ጠንካራ ወንድ ማለቴ ሰው እንዴት ይመቸኛል መሰለህ? አይ መርሲ ወይ ጠንካራ መሆኔን በደንብ ማቅሰው ነኝ። ስለዚህ ለእኔ ስለማስረዳት ያን ያህል አትሞክሪ እኮ። እሱን እኮ አመንኩኝ፣ ግን እንዳለመታደል ሆኖ አንድ ቦታ ስቀመጥና ወይ ካልሄድኩኝ እና ካላወራው በጣም እጨነቃለሁ፣ ያመኛል። ለዛ ነው። በቃ አታስቢ፣ እኔ የምትታሰሪበትን ቦታ ቀይርልሻለሁ። እንደው ደግሞ እኮ ጠይቀሃለሁ ብዬ ብታይ እኮ ወሬው ምንም አልሰማሁም እና እንደው ካሰርከኝ አይቀር ለምን አትነግረኝም? አንቺ ብልጣ ብልጥ ነገር ነሽ፣ በጣም ትጫወቻለሽ። እውነቴን እኮ ነው፣ አሰርከኝ እኮ። ግን ያው እንደው በሰኒ መሀልና በአንተ መሀል ያለውን ነገር ብትነግረኝ ብዬ እኮ ነው። እኔ አሁን አርፈሽ ግቢ። በማላውቀው ነገር አልታሰርም። ወይ ልቀቀኝ ወይ ንገረኝ። አይ ካልክ ደግሞ እንዴ? አይ ካልኩ ምን አመልጥሃለሁ እንዴ? እኔ እጅ ላይ የገባ ሰው መቼም ሊያመልጥ አይችልም። እኔ እጅ ውስጥ ከመግባትሽ በፊት ነበር ይህን ነገር ማሰብ የነበረብሽ። ወይኔ እግሬ፣ ይኸው እንኳን ደስ ያለ እግሬ ተመታ። በቃ ተሰበርኩ። ለቀልድ ጊዜ የለኝም። እኔ አርፈሽ ግቢ፣ ተራመጂ። መርሲን ወይ ቶሎ ደግፈና ወይ አዝለው ሰደኝ እንጂ እኔ እኮ አልቻልኩም። አርፈሽ ሂጂ አልኩሽ እኮ። ወይኔ ነው ይሄ ነገር አልሰራም። ወይ ሌላ ነገር ብሞክር ይሻላል። ጥርስ ፍጥጥ አይን ግጥጥ የሚለውን አባባል ተረት ታውቃለህ? ሰኒ ሰኒ፣ አንዲ ሰኒ፣ ምን ፈለግ? ልጅቷ ይላለች ጉድህን አደባባይ ልትዘርጋለች። እንደዚህማ አታደርገውም። በትሻለሁ ይሻል። የትም አትሄጂም፣ ግቢ። ቆይ ለምንድን ነው የምመልሰው? ቆይ ሰኒ አንቺ ከኔ ምንድን ነው የምትፈልጊው? እንዴ አልገባኝም። እናንተ ከኔ ምንድን ነው የምትፈልጉት? ቆይ ምንድን ነው እንዴ? ምንድን ነው የፈለጋችሁት? ሰኒ እኔ ምንም አልገባኝም። ሲጀመር እኔ ምንም ባልሰማሁት ነገር ለምንድን ነው እንዲህ የምታደርጉኝ? ወይ እንደ አዲስ ወሬውን ንገሩኝና ሰምቼ መልሳችሁ ሰሩኝ። እንዴ ምንም በማላውቀው ለምን ታሰቃዩኛላችሁ? እኔም እኮ ባታውቂው ደስ ይለኛል። እንድትጎጂ አልፈልግም፣ ግን በቃ አይደል? ግን እንድጎዳ አትፈልጊም። እንድጎዳ ስለማትፈልጊ ነው ለልብስሽ ማትበቃ ቁም ሳጥን ውስጥ የቆለፋችሁ። እሺ አሁን ነይ ግቢ። አይ አልገባም። አታናጂ፣ ነይ ግቢ። ቆይ አልገባኝም ሰኒ። ይህኝ እስኪ ኒና እኮ ነኝ። እንዴ ምን አስበሽ ነው ሰኒ? ሲጀመር ካለ ምክንያት ከዛች ቤት አልቀረሽም። የሆነ ነገርማ አለ ኒና። እዚህ ሁሉ ነገር ውስጥ የገባሁት እኮ በአንቺ ምክንያት ነው። አንቺ ያኔ ገጠር ባትሄጂና የእነ ኪራን ቤት ካርታ ለእኔ ባትሰጪኝ ኖሮ ይሄ ሁሉ ነገር ባልተፈጠረ ነበር። እሺ አልገባኝም። ቆይ ምን አገናኘው ከኪራ ቤት ጋር? አንቺ ትተሹ ከምትሄጂ ይልቅ ለራሳቸው ለእነ ኪራ ብትሰጫቸው ይሻል ነበር። እኔ እኮ በዚህ ምክንያት ጭንቅላቴ ረፍት አጣ። የሰላም እንቅልፍ እየተኛው አይደለም። ይሄ ሁሉ የሆነው ደግሞ በአንቺ ምክንያት ነው። በቃሽ እባክሽ። እንዴ እኔ ምንም በማላውቀው ነገር እዚህ ነገር ውስጥ እኔ ለማስገባት አትሞክሪ። አሁን አታናንቺ። እያጣፋው ከማስገባሽ ነይ ግቢ። ኧረ እባክሽ አንቺ ማንሽ እኔን ለማጣፋት የምትሞክሪ? እስከ ዛሬ ማወቄ ነው ዝም ያልኩሽ። አሁን ግን ዝም አልልሽም። እኔና ልትረጂኝ ሞክሪና በሰላም ግቢ። አይ አልገባም።